ሰላም ውድ ዩቲዩብ ተመልካቾቻችን ዛሬ ዴይ 1 vlog ቪዲዮ ነው 49 አካባቢ አዲስ ቤተክርስቲያን እንደተገኘ ይታወቃል ሰሞኑን ቲክቶክ ላይ ቫይራል ወጥቷል በጣም ወደዛ ቤተክርስቲያን እንሄዳለን let's go እንግዲህ ጋይስ የ30 ደቂቃ መንገድ ምናን ይቀረናል ተብሏል ላይክ ሰብስክራይብ ያረጋችሁ ቻናላችንን ሞቅ ያረጋችሁ ጠብቁን በመንገዳችን ላይ የሚያጋጥመን ነገሮች እናያለን ቦታው ደግሞ በጣም ያምራል ተብሏል ባይዘው በጣም በግምት የ20 ደቂቃ ምናምን መንገድ ቢቀረን ነው እየደረስን ነው ሰውም ከኋላ ምናምን መብዛት ጀምሯል ሰዓቱም እየነጋ ነው ሳናስበው መንገዱ ተወሰነ መንገድ ይመስለኛል ይቀርታ የተወሰነ አሳያችሁ አንተ ፓስቲ እንዴት አባቱ ነው ደስ የሚለው እዚህ አካባቢ አጣ እንጂ ስንመለስ ቆይ መግቢያው አዙርና አሳያችሁ ወረታች አዲቃ ቀርቶናል ወደ ደብረ ገሊላ ልደታ አይ ቲንክ ይሄ ነው መንገዱ አንተ ቦታው ደስ ይላል በጣም አንተ ቪውን አሳያችሁ በሰፈር መሀል መንገዱ አይ ቲንክ ዛፋ ደስ ስትል ኦኬ ተራራ ነገር ነው ኦኬ እዚህ ቤተክርስቲያን ፍለጋችን ስትመጡ እንግዲህ ጠንከር ብላችሁ ቀስ ብላችሁ ተጠነቀቃችሁ ረዱ ሰዎች ደግሞ ለብቻችሁ ማስመጡ ከባድ ነው መንገዱን ስትመጡ just you have to be concerned the way we come ጥንቃቄ አድርጉ ስትመጡ እንዳትወልቁና ከዛ በተረፈ ቪው እይታው ምናምን እዛው ላይ ነው እዛው ላይ ቦታ አካባቢ በጣም ደስ የሚል ቦታ ነው ያለው አዲስ አበባ ውስጥም ያለን አይመስልም ዳይሬክተራችን ስንት ደቂቃ ይቀረዋል መንገዱ እንጂ አንደርስም እንዴ አንድ 10 ደቂቃ ይቀረውም ብለን ቦታው ግን ደስ ይላል ቦታው እንዴት ነው ደስ የሚለው አንተ ነፋሻማ አስማ አይ ቲንክ ትንሽ መንገድ ብቻ ይቀረን ይመስለኛል ብዙ መንገድ የሚቀረን አይመስለኝም የሆነ ከአዲስ አበባ ውጭ ያለ ቦታ ነው የጀመረው ያለው አዲስ አበባ ምንም አይመስልም አንተ ሰላም አየር አንተ እንደዚህ አይነት ከተነፈስ እንት ጊዜ ትክክለኛ የእንትን ቦታ ነው የሚመስለው ቤተክርስቲያኑ ያለበት ቦታ ሩቅ ነው መሰለኝ ቲንክ ተራራውን እየጨረስን ነው ላሽ ወድቄልሽ ነበር እዚሁ
Look it. እዛ ጋ ነው ያለው ቤተክርስቲያን። ያው ለዛ ጋ ቅዝቃዜው ደግሞ አልቻልኩትም። ብርዱ ምንድን ነው? ወደዛ ቢኒ አሳያቸው። እዛ it's like አንተ መንገዱ አላልቃለ እኮ ምን እሺ ነው እንጂ አረ ተጠንቀቅ እንዳትወጣ ስትመጡ እንግዲህ ታጠቅ ብላችሁ ተዘጋጅታችሁ ነው። አካባቢው ከባድ ነው። ቦታው የሌለ ደስ ይላል። ቦታው አካባቢ በጣም የሚያምር አካባቢ ነው። አይ ቲንክ ቅርብ ጊዜ ነው ራሱ ቲክቶክ ላይ ምናምን ራሱ የታወቀው ቅርብ ጊዜ ይመስለኛል። አሁን በቅርቡ ነው ቫይራል ወጥቶ የሚያደርገው። ኦኬ እኛ ሰፈራችን ሆኖ አለማወቃችን ብቻ ነው የሚገርመው። ወንዝ ምናምን አለ እዛ ጋር እያየህ ነው። የምን ወንዝ ነው? ምን ኦኬ ይሄ ግን ከአባይ ጋር ይገናኛል። ኧረ ዝም ብለው አካተለ ደግሞ እጂ አካባቢው ግልጽ አላረግንላችሁም ይመስለኛል። ቅድም 49 አካባቢ ነው። የ30 የ20 ደቂቃ መንገድ ቢሆን ነው። ፈውሱም በዛው ልክ ነው። እንግዲህ 20 ደቂቃ 30 ደቂቃ ተጉዘን አዲስ አበባ ላይ ይሄን የመሰለ መልካም ምድር እያየን ማየትም የማይገኝ ነው። ስቴይ ቱን ላይክ ሰብስክራይብ እያረጋችሁ እየደረስን ነው። ምንም አዲስ አበባ ውስጥ የማይመስል መንገድ ነው። አስማ አይ ቲንክ ድሮ ሳቀው ማለት ነው። ይሄ አካባቢ ይሄ ቦታው ወረዛ ኦሮሚያ ክልል ነው፣ ወረዚያ አዲስ አበባ ነው። እንደዛ መሰለኝ። ለዛ ነው እንደዛ ይመስለኛል። ያም ሆነ ቤተክርስቲያኑ ያለበት ቦታ እዛ ውስጥ ነው ያለው። እንደርሳለን። ቆይ ችግር የለም። በጣም ፈውስ ያለበት ቦታ ነው። በነገራችን ላይ ቲክቶክ ላይ እንዳየነው ከሆነ ሰው ተሸክሞ መጥቶ ምናምን በእግራቸው ይሄዳሉ። አይነ ስውራን እየበሩ ነው። በጣም ከብዙ በሽታ ሰው እየተላቀቀ ነው። ዋናው እምነታችን አስማ ገና አሁን ላይ ሰንደቅ የተጓዘልን ይመስላል። አይ ዶንት ኖ። እስቲ ሰዓቱን እንየው። ስንወጣ 12 ሰዓት ከ40 አካባቢ ነበር። አሁን 1 ሰዓት ከ20 ሆኗል። መንገድ ላይ እዛ ቀስ ሰላልን ነው እንጂ ጀስት 30 ደቂቃ በላይ የሚወስድ መንገድ አይነት አይደለም። ያው ድልድዩ በጣም የምጠላው ነገር በጣም የምፈራውና የምጠላው ነገር ና ማን
እንደዚህ አይነት እንትን አሁን ወንዝ ሰፊ ትልቅ ቢሆን ኖሮ እንሻገር። አረ እኔ አልወድም ድልድይ ማለት ነው። ወንዟ ግን ትንሽ ነች። ምን በእግራችን አናቋርጠው? በእግራችን ይሻለናል። ያው በዚህ ኑርል ካሜራማናችንን ትተነው መጣ። ና ወደዚህ ወደ ታች እየወረደ ማን በጣም የምፈራው ነገር ነው። ምን አጋጥሞት ነው እንደዚህ ደፈረ ይችላል? አረ እኔ አልወድም። ከድሮም አልወድም ነገር ነው ድልድይ። ምንድን ነው አረፈው? ተቀልዳለህ እንዴ? ሰው ፈርቶ ነው። ወንዙ እየደረቀ ነው። ምንድን ነው በጋ ስለሆነ ነው። ከዚህ በቃ እኔ እንጃ። እኔ ምን አውቄ? እኔ ወንዝ ላይ ነው ቀስ ለምን ቆይስ እንደዚህ አንሄድ? በዚህ ኑር አይደል? ከዛስ ወደ ላይ እንዴት ትወጣለህ? ነው እንጂ ይሄዳል። ከባድነቱ አስማ ድልድዩ ግን ያሰጋል በጣም። ራዘሪኒ አንቺ እስተወጅ አይጠፋ ወጣ ነው። የሁሉ ህዝብ ይፈራል እኮ እንጂ አማን እንጂ እንጨቱን እያዩ ነው። ተሰንጥቋል እንጂ ስንመለስ አካባቢ 49 እንዳትቀሩ እንጂ አይሰሙም በስንት መከራዬን እንደዚህ ተሻግረናል። ወይ ጥላ ነው የምጠብቅሽ። እኔ በራለሁ በባሪ ምሳሌ አይደል? እኔ እንደዛ ሁሉ ባል ምን በክሬም ነገር ተካርኩ ከዚህ ሁሉ ባለ ወይ አለሽ ወይ ግን መጥፎ ነገር ነው የመጣ ነው። አበባ በዚህ መጥፎ ነገር መጣ ነው። በዚህ ጋር አሁን እንከባለን ብለሽ ነው ቀስ ብለሽ ቦታው በጣም ደስ ይላል። አንተ አይ ቲንክ የተቃረብን ነው አይደለ? ደርሰና የደረሰን አንድ 5 ደቂቃ በሚለው እንያዘው ነው። 10 ደቂቃ ከዛ በላይም ሊሆን ይችላል። አካባቢው ግን ሌላ ታሪክ በጣም ማይደገም ቦታ ነው። ምንም ለምን ቆይሱ ግን እዚህ ጋር መሬት አንገዛ? በቃ ያችን መንገድ መንገዷን አብይ ነው ያሳያችሁ። በስማ መንገዷ ደስ ስትላት በጣም ነው የሚያምረው። ዋሻ ነው የሚመስለው መንገዱ።
ደስ ሲል ከዚህ ወጥተን በኋላ ያለው እስማ አለቀች። ዋሻ መንገድ ደስ ትል ነበረ። በጣም ቦታዋ ደስ ትላለች። ውሃው ጽራቱን እያየሁ ነው። ሁለት አይነት ከለር ነው ያለው። ምንጭ ነው እዛ ጋር ሁለት አይነት ከለር ነው። ምንጭ ነው። ምንጭ አለ እየፈለቀ ነው። ኦኬ ከስር እየፈለቀ አው ከስር እየፈለቀ ነው። በጣም የሚያምር መልክዓ ምድር ነው ያለው። ይሄ እዛ ጋር ወንዝ ምንሽ አተ ና እንደ ቫኬሽን ራሱ ብትመጡ የሚያስደስት ቦታ ነው። ቦታው በጣም ማርያም ቦታው በጣም ደስ ይላል። ተራራውን በዚህ በኩል እያየሁ ሌላ ሀገር ሌላ መንደር ምናምን ይገባል። አው ቦታው በጣም ደስ ይላል። በስማ ያለው ከተማ ያ ሁሉ ጫጫታ ትተህ አይምሮክ ምን ያህል እየታደሰ እንደሆነ አሁን በዚህ ሰዓት ስልክ የሆነ ሰላም ሜዲቴት ማድረግ ነው። እዚህ ቦታ ላይ ራሱ ጸበሉ ብቻውን ይፈውሳል፣ አካባቢው ይፈውሳል። ሰላምን ነው የምታገኘው እዚህ አንዴ ስትመጣ ማርያምን በስማ ያንተ ዋሻ ነው እዛ ጋር እዛ ውስጥ ያኛ እዛ ጋር የሆነ ክፍተት ይታየኛል። ዋሻ ይሁን አይሁን እርግጠኛ አይደለሁም። ቲንክ ዋሻ ይመስለኛል። ቦታ አንተ ያየው ነው። እዛ አካባቢ ዛፎቹ ምናምን የበዛበት ቦታ ነው እንዳለ እና ድንጋያማ ነው መሬቱ። ደስ የሚለው እሱ ነው። ክረምቱን በጋም ብትመጣ እዛ እዚህ አካባቢ አጋማ አይገኝም እንዴ? እንፈልግ አጋም ይመስላሉ ዛፎች። ኧረ እባክህ ኧረ አንተ በእናትህ ምኑን አደግከው ታዲያ? ቆይ እስቲ ካለ እዚህ አካባቢ ልይ እስቲ። ጊዜው አይደለም መሰለኝ። ጊዜው አይደለም አልወጣም እንጂ ያፈራ ነበረ። ጊዜው ቢሆን ኖሮ አይደለም። ይሄ እንደነዚህ አይነት ነው። ተመሳሳይ ነው ከነዚህ ጋር። ቦታው ሲጀመር በአጋም ግን ደግሞ አላፈራም ሁሉ። ግን ጣፋጭ ነው እሱ ነገር። ጠቆር ያለው ደስ ይላል። ኮንዶሚኒየሙ እዛ ጋ ነው። ምንም ሩቅ መንገድ አይደለም። ሩቅ መንገድ እንዳይመስላችሁ። አንተ ሰው ከዛ ራሱ ካሜራማን ቦታው በጣም ያለበት ቦታ ደስ ይላል። ያ በሩቅ ያየናት ዋሻ የመሰለችን ነገር የውሃው ድምጽና መንፈስ የሚያድስ ድምጽ አለ። ይሄንን ድምጽ በጣም ቅዝቃዜው ግን በረዶ እያደረገኝ ነው። ቅዝቃዜው ቀዝቀዘኝ በቪዲዮ ማለት እጂ በዛው ላይክ ሰብስክራይብ እያደረጋችሁ ፋሚሊያንስ አይረሳ። ላይክ ማድረግ ብቻ አይረሳ እንጂ ገና ብዙ ቦታ እንሄዳለን። ያላችሁን ቦታ እንገኛለን። ኑ በሉም ብቻ እናንተ እንጂ ኮሜንት ላይ አሳውቁም። እዛ ጋ ምንጭ አለው። ልጆቹ ይታጠቡ ያሉት አናዛር ልጅ የምንጭ አያየን። እዛ ጋ ምንጭ እንሞክረዋለን። ቆይ ማን ወንዝ ነው የምናቋርጠው? ናማን ያው ያጃት እስቲ ጂስቲ ሪጂስቲ
እኛም እንውረዳ። ማን እንዳሰብኩት አያስፈራም። ኖርማል ነው መንገዱ። ሽንፍን ባላረግ ጥሩ ነበረ። ምንጩ አያየህ ነው። ምንጭ ነው፣ ንጹህ ውሃ ነው። አረ ውስጥ አሳዎች አሉ። አያቸው ዋናት ናቸው። እዛ ጋር ብገባው ሙዴ ነው ማርያም። ቦታው ደስ ይላል፣ ግን ጫማ ሽፍን ያደረኩት እንጂ በስማ እንሂድ። እየደረስን ነው። ቦታችን መዳረሻችን ላይ እየደረስን ነው። ያቡ የት ቀረች? ያቡ እርዳታ ላይ ነች ያለችው። ሰው እየረዳች ነው። ጠፋሽ እኮ። ውሃው በጣም ረጋ ብሎ ነው የሚሄዱ። ወንዝ እንደዚህ በዚህ ቀስታ ሲሄድ አይቻል አቅም የተለያየ ከለር ሆነብኝ። ውሃ እንትን ነው እየደፈረሰም አለው ንጹህም አለው። ምክንያቱም የምንጯ ቦታ አለው ማለት ነው። በጣም 2-3 ጊዜ የምንጯ አይቻል እንጂ ሰው ልባቡንም እዚህ እያጠበ ነው። የአካባቢ ሰዎች ይመስሉኛል። ውሃውን እንሞክረው እስቲ። ቅድም ለመንካት አስቤ አተ ከዛ ውስጥ ነው የሚወጣው። ከድንጋይ ውስጥ ነው የሚወጣው። አንተ ጸበል ኧረ አይደለም እባክህ አንተ ሰውዬ እንዳታስቀጽፈኝ። አዎ አካባቢው እንዴት አትመሰጣት? በጣም ወደ አይነት ቦታ ነው ቦታው። እኔ ምን አውቄ። ቦታው ግን የእውነት የማይደገም ቦታ ነው። ሁላችሁም በዚህ በላይ እንውጣ። ኦኬ ላይክ ማድረግ አትርሱ። እየደረስን ነው። ዛፉ ደስ ዛፉ ተይ ልጅ ወረወረባት። ምን እንዳደረገ እያየሁ ነው። ልጅ ወርውሮ ጣለባት። እኔ ማዘር ብትሆን በዛው ቾራይ ነበረ ወረታች። በስተመጨረሻም መዳረሻችን ላይ እየደረስን ነው።
እስካሁን ስንት ምንጭ እንቆጠርን? 2 አይደል? ይኸው 3ኛ ሌላ ምንጭ። ጸበሉም በነገራችን ላይ ምንጭ ነው፣ የምንጭ ነው ታውቃለህ አይደል? አራት እዚህ ጋር ማለት እዚህኛው ሳይድ ቦታው በጣም ያለበት ቦታ ተፈጥሯዊ ቦታ ቤት እንሂድ። አቤት ወንዶች በዛ ነው። በእነዚህ ኦኬ እሺ ቤት ምን አክሮባት ልታሰራኝ? አክሮባት ልታሰራኝ ነው? ያው እዛ ድንጋይ እንበልጣ ነው። ኧረ አይሆንም እባክሽ። በዛ ወደዛ ልጆቹ ሰዎቹ በሚሻገሩበት በኩል ይሻላል። ጸበል ለመጠመቅ ነው ወደዛ ምን ሄደ እኮ እንቀመጥ ሄደን እዛ ጋር ወደዛ ጋር አሳያችኋለሁ። እንጃ እዚህ ጋር ይመስለኛል። ጸበሉ አባት ደስ ይላሉ በጣም ትልቅ ሰው ናቸው። እያያቸው ባህታዊ ናቸው። ጸበል ወረፋ አለ፣ በጊዜ መምጣት አለባችሁ። በጣም ቦታው ደስ ይላል። ጸበል ቦታው ያ ነው። የሴቶቹ ግን በጣም 1 2 3 4 ዋሻ ነው ያ ያየው ዋሻ አለ እዛ ጋር በጣም የሚገርም ነው። አብዛኛው በእጅ የጌታችን ስቅለት ራሱ አለ እዚህ ጋር።
ያው ቦታችን ላይ ደርሰናል። ቦታው በጣም ደስ የሚል ቦታ ነው። ሰላማዊ ቦታ ነው። ያው እኔ በጣም ተመችቶኛል እና ምላችሁ ሁላችሁም ነው። ቦታው ደስ ይላል በጣም። ወረፋ እንዳይበዛባችሁ በጊዜ ብትመጡ ጥሩ ነው። ወረፋ ያው የሴቶቹ እንደምታዩት እዛ ደርሷል። የወንዶቹም በዚህ ጋር ይቀጥላል። እኛም መንገዳችንን ጀምር ወደ ላይ በመመለሱ ላይ ደግሞ እንደደረስና ያለውን ነገር እናሳያችኋለን። ዛሬ ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።